ሰላም እነዚህን ፈታኝ ጥያቄዎች እንመልሳለን ብላችሁ ታስባላችሁ? ጎበዞች ብቻ ናቸው ሊመልሱት የሚችሉት። ጎበዝ ነን ብላችሁ ካሰባችሁ እስኪ ይታይላችሁ። ጎበዝ ከሆናችሁ ቻናሉን ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ ጀምሩ። በሉን ጀመር። ከሶስቱ ሰዎች ትክክለኛ ዶክተር ያልሆነው የትኛው ነው? እንዳትሸወዱ፣ አትቻኮሉ። 5 ሰከንድ አላችሁ። ቁጥር 2 ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም ያደረገው ጫማ የሆስፒታል ወይም የክሊኒክ ጫማ ሳይሆን ቤት ውስጥ የሚለበስ ጫማ ነው። ከሁለቱ ሴቶች የልጁ እናት የትኛዋ ናት? ጎበዞች ከሆናችሁ ልጁ እናቱን እንዲያገኝ እስኪያግዙት። ቁጥር 1 ላይ ያለችው ካላችሁ በትክክል መልሳችኋል። ምክንያቱም የፀጉሯ ቀለም ከልጁ የፀጉሩ ቀለም ጋር ይመሳሰላል። ከሶስቱ አስተናጋጅ ያልሆነው የትኛው ነው? ጎበዞች ነን ስላላችሁ ሊሸውዳችሁ አይገባም። በሉ መልሱ። መሀል ላይ ያለው አስተናጋጅ ካላችሁ በትክክል መልሳችኋል። ምክንያቱም ብርጭቆውን የያዘበት መንገድ ትክክል አይደለም። አልተሸወዳችሁም መቼም። ከሶስቱ ውስጥ ከፍታ የሚፈራ የትኛው ነው? እስኪች መልሱ። መጀመሪያ ላይ ያለው ካላችሁ በትክክል መልሳችኋል። ምክንያቱም ፊቱ ላይ ከፍታ የመፍራት ስሜት ይታይበታል። ከሶስቱ ኩኪስ የበላው የትኛው ይመስላችኋል? በደንብ አስተውሉ እንግዲህ ጎበዞች። ኤ ላይ ያለው ልጅ ካላችሁ በትክክል መልሳችኋል። ምክንያቱም ቢና ሲ የበሉት ኩኪስ ሳይሆን ቸኮሌት ነው። ኤ ግን እግሩ ላይ የኩኪስ ፍርፋሪ ይታያል። ከአራቱ ሰዎች ውስጥ የሀብሀብ ሌባ የሆነው የትኛው ነው? ቁጥር 1 ላይ ያለው ካላችሁ በትክክል መልሳችኋል። ምክንያቱም ቁጥር 3 ላይ ያለው ሀብሀብ ሳይሆን የባስኬትቦል መጫወቻ ነው ይዞ እየሮጠ ያለው። ቁጥር 1 ላይ ያለው ግን ሀብሀብ በልቶ እግሩ ላይ የሀብሀብ ፍራፍሬ ወድቆ ይታያል። ሁለት ሰዎች ቼስ እየተጫወቱ ነው። አንደኛው ሰው ግን ሲጫወት ያጭበረብራል። የትኛው ይመስላችኋል? ቁጥር 2 ላይ ያለው ካላችሁ በትክክል መልሳችኋል። ምክንያቱም እጁ ላይ የቼስ መጫወቻ ደብቆ ነው እየተጫወተ ያለው። ከሶስቱ ስጦታዎች በመምረጥ እድላችሁን ሞክሩ። ያገኛችሁት ስጦታ አሪፍ ነበር? አሪፍ ከነበር ቪዲዮውን ላይክ ማድረግ እንዳትረሱ። ከሁለቱ አሳ አጥማጆች አጭበርባሪ የሆነው የትኛው ነው? በደንብ አስተውሉ። ቁጥር 2 ካላችሁ በትክክል መልሱን አግኝታችሁታል። ምክንያቱም ቁጥር 2 የያዘው አሳ ያጠመደው ሳይሆን ሱፐርማርኬት ይዞት የመጣው ነው። ያም በታጉ ይታወቃል። የሻይ ብርጭቆችን የሰባበረው የትኛው ይመስላችኋል? እስኪ አስተውላችሁ መልሱ። ቁጥር 4 ላይ ያለው ካላችሁ በትክክል መልሳችኋል። ምክንያቱም እግሩ ላይ የተሰባበረ የሻይ ብርጭቆ ይታያል። ሁለት ልጆች ጌም እየተጫወቱ ነው። አንደኛው ግን እያጭበረበረ ነው እየተጫወተ ያለው። የትኛው ይመስላችኋል? ቁጥር 2 ላይ ያለው ካላችሁ በትክክል መልሳችኋል። ምክንያቱም ኮምፒውተር ዴስክቶፕ ላይ ፍላሽ በመሰካት ነው እየተጫወተ ያለው። ከሶስቱ ሰዎች ትክክለኛ የሆነ እሳት የማጥፊያ መንገድ እየተጠቀመ ያለው የትኛው ነው? ቁጥር 1 ላይ ያለችው ካላችሁ በትክክል መልሳችኋል። ከሶስቱ ልጆች መስኮቱን የሰበረው የትኛው ይመስላችኋል? ቁጥር 3 ላይ ያለው ካላችሁ በትክክል መልሳችኋል። ምክንያቱም የመስኮቱ ስብርባሪ እግሩ ላይ ይታያል። ከአራቱ ተማሪዎች እየኮረጀ ያለው የትኛው ነው? በደንብ ካስተዋላችሁ መልሱን ታገኙታላችሁ። ቁጥር 4 ላይ ያለችው ልጅ ካላችሁ በትክክል መልሳችኋል። ምክንያቱም የውሃ ሃይላንዷና ጠረጴዛዋ ላይ መልሶች ተጽፈው ነው ፈተና እየሰራች ያለችው። ከአራቱ ሰዎች ትክክለኛ ልብስ ሰፊ ያልሆነው የትኛው ነው?
በደንብ ካስተዋላችሁ መልሱን ታገኙታላችሁ። ቁጥር 4 ላይ ያለችው ካላችሁ በትክክል መልሳችኋል። ምክንያቱም የያዘችው መርፌ ቀዳዳ የሌለው መርፌ ነው። ያ ትክክለኛ ሰፊ ያለመሆኗን ያሳያል።